አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ወደ ሁላ ገብ ቻናል ተከታዮቼ ዛሬ ደግሞ በያሲኖ መጥቼላችኋለሁ ማለት ነው። ዛሬ እንግዲህ ያሲኖ ያው በመጥበሻ ማለት ነው። በመጥበሻ ደህና መጥበሻ ላሳያችሁ። መጥበሻው ላምጥቼዋለሁኝ እኮ ወንዶች ካሁን በኋላ በመጥበሻ ነው ጥርሳችሁን የምናረግፋችሁ። አሰላሙ አለይኩም በድጋሚና ያሲኖ እንግዲህ ዛሬ ወጣ ያሉ ጥርሶችን በመጥበሻ አስተካክላለታለሽ ማለት ነው። ያው እንግዲህ ያሲኖ አዩ እንግዲህ ታስተካክልለት ወላ እንዴት ነው አላቅም፣ አላህ አለም። ለማንኛውም ያሲኖ እንግዲህ ጥርሱን አጥቷል ማለት ነው። አዎ ምን እንደሚያወሩ ምን እንዳወሩ ሰራሃን ያላውቅም። እያወሩ ነው በራሳቸው ቋንቋ፣ የአዳማ ልጆች ስለሆኑ እያወሩ ነበረ። መጨረሻ ላይ እየተከራከሩ እያለ ያው ወደ ውስጥ ወደ ክፍል ገብታ ወደ ቤት ገብታ መጥበሻ ይዛ መጣለች ማለት ነው። እንግዲህ መጥበሻ የሁላችሁ መጥበሻው እዚህ በዚህ በመጥበሻ ይዛ ኳ አደረገችው ማለት ነው። እንዲገባችሁ ካላያችሁ ገብታችሁት እንዴ ልጅቱ እኮ ከራሷ ጋር የተጣላች ናት። ኧረ ሱመያ እንኳን እሷ ጋር ያልተገናኘች እንዴ እኔ ፈታሽ ያለው ሲላት አይደል እንዴ ቪዲዮ አለኝ አለችው። እንዴ ብልግና ነው። እንዴት ነው ሰው ቪዲዮ ባሎ ጋር የተኛውን ባላችሁ ጋር ተኝታችሁ እንዴት ነው ቪዲዮ የሚቀረጸው? ሰው ቪዲዮ ይቀርጻል የባሉን ገበና? ነውር እኮ ነው። እንዴት አልጋ ላይ የነበሩትን እሱን እኮ ይሆናል ደግሞ የቀረጻችሁ። እሱ አታፍርም? ራቆታቸውን ሆነው ማለት ነው። እንደውም ግልግል ነው ፍታኝ፣ እንደውም ከአንቺ ከመጣ እኔ ፈታሽ አለሁኝ፣ ድል አድርጌ ደግሼ እንዳገባሁሽ ድል አድርጌ ደግሼ ተፋታን ብዬ አሳውቃለሁኝ ምናምን አላት ማለት ነው ሰይድ። ያንን ባላት በትናንትና ዛሬ ደግሞ ያሲን ጋር እንደዛ ሲነታረኩ በመጥበሻ ጥርሱን አራግፈዋለሽ ማለት ነው። እንግዲህ ሰይዶ እስር ቤት እንግዲህ መግባቱም አይቀርም፣ አላሁ አለም ማለት ነው። ሰይዶም እውነት ሰይድ ቤት ቢኖር እንትን ይል ነበረ፣ ይናገራት ነበር ማለት ነው። ያው ሰይድ ቤት ያለ አይመስለኝም። ከ3 ቀን በፊት እንደዚሁ ሱመያን እየተሳደበች ሰይድ ገርፏት ነበር ማለት ነው። ጸቡ ያ ነው እንግዲህ መነሻው። እንግዲህ ልጅቱ ከራሷ ጋር የተጣላች ናት ማለት ነው። አይደለም ሱመያ እንዲህ ጎንደሬ ዋጋ ይቺ እኛ አማራዎች እኮ ማሻላ ስነ ስርዓታችን፣ ሰው አክባሪነታችን ማሻላ ተባረካላ። በጣም ነው ሰው የምናከብረው፣ በጣም ነው ሰው የምንወደው። ኤክትራም አለን፣ ኤክትራም የሚባል ነገር አለ። እኛ አማራዎች ማለት ነው። አማራዎች ስላችሁ ሁላችንም ጎንደሬን በሉት ወለየን በሉት ምንም በሉት ኤክትራም የሚባል ነገር አለ። ያኔ ካስተዳደግም ይወስነዋል። እቺ እናቷን ነበረ መግረፍ እንደው ደህና አድርጎ። እኔ ድሮ አክስቴ ምን ትል ነበረ፣ የሆነ እንኳን ጥፋት የሆነ ነገር ስናጠፋ እናንተ እንዳታስደበድቡ ይትል ነበረ በእውነት። እና ዛሬ ይቺ ራሷ ጋር የተጣላች ልጅ ሰይዶ ጥናቱን ይስጠው ምኒቱን እብድ ነው ያገባው። እንቁ የመሰለች ልጅ ወርቅ የመሰለች ልጅ ትቶ አግባኝ ክሎሮክስ እጠጣለሁኝ አግባኝ ብሎ አገባት። ይኸው ህይወቱ መስቀልቅል አለ። እየተንከራተተ ምስኪን አንዴ ጎንደር፣ አንዴ ባህር ዳር፣ አንዴ ሀረር፣ አንዴ ድሬ እያለ ልጁ ተንከራቶ በሷ የተነሳ ህይወቱ መስቀልቅል አለ። የሰይድ ማለት ነው። እንግዲህ ደግሞ ነገ ምን እንደሚሰማ ምን እንደሚሉ አይታወቅም። ግን ልጅቱ ከራሷ ጋር የተጣላች ናት። በነገራችን ላይ እቺ እንኳን ለባል አይደለም ለምንም እንኳን ለትዳር አይደለም ለምንም የምትሆን አይደለችም ማለት ነው። እንግዲህ አላሁ አለም ልጅቱ እቺ ብቻዋን አይደለችም። ሰው እንዴት በመጥበሻ ሰውን ይማታል? እኛ ድሮ የምናውቀው ወንዶች ነበሩ ሴቶችን እንትን ሲሉ ሴቶችን የሚደበድቡት ጥርስ የሚያራግፉት ማለት ነው። ይቺ ግን ወላሂ በጣም ከባድ ነው፣ በጣም የሚያሳዝን ነው። ፈጣሪ ይድረስላችሁ ወንዶችዬ። ከእንዲህ አይነት ሴት ፈጣሪ ይጠብቃችሁ እላለሁኝ።
ከእንድች አይነት ሴት ፈጣሪ ይጠብቃችሁ። እንዴ ኧረ ሱመያ እንኳንም ያልተገናኘች ይቺ የባሏን ገበና እየቀረጸች አለች እኮ ሱመያ ተናግራለች። ይቺ የባሏን ገበና ቪዲዮ እየቀረጸች እኔ ቤቴ መታ ወይ ሸዋር ስወስድ ወይ ምን የሆነ ነገር ሳረግ ካሜራ ደቅና ብትሄድ ምንድን ነው የማደርገው? የባሏን እንግዲህ የባሏን ገበና ቪዲዮ ቀረጻ እፈታሻለሁኝ ምናምን ሲላት ድንግልና ይመለስ አለች። እንዴት ነው ድንግልና የሚመለሰው? እንግዲህ ድንግልና መመለስ ተቻለማ እንግዲህ እኛም የወለድ ነው እንግዲህ ድንግልናችንን እናስመስልሰለን ማለት ነው። ደግሞ ጓደኛዋ እንጂ አጨብጫቢ ጓደኛ አለቻት። እሷንም በጥፊ ብሎ ነው ሰይድ ያባረራት። ዛሬ ጓደኛዋ የለችም፣ ብቻዋን ነበረች። ያሲኗ እንግዲህ ያው ጥርሱን ወልቋል፣ ወላቃ ጥርስ ሆኗል። ያው ወጣ ወጣ ያሉ ጥርሶችን አስተካክላለታለች ማለት ነው። ሀዩ በመጥበሻ ማለት ነው። ከአሁን በኋላ በመጥበሻ ይዘን በፖክስ ሳይሆን በመጥበሻ ነው እንግዲህ ከአሁን በኋላ ወንዶች ተጠንቀቁ። እኔ እኮ እንዴት ነው አቅፏት የሚተኛው? እንዴት ነው አብሯት የሚኖረው? እንዴት ነው ወደፊት ህይወቱ የሚቀጥለው? ይሄ ልጅ ማለት ነው። እውነት በጤናው ነው? ቤተሰቦቹ ቪዲዮ አያዩም አሉ። ትልልቅ እህቶች አሉት። ባለፈው እንትና ሱመያ ሂዳ በነበረበት ሰዓት እህቶቹ አስተናግደውኛል ብላለች። እህቶችም አሉ ብሏል። ቪዲዮ አያዩም። ይህን ሁላ ጉዳዩ ከእንዲህ አይነት ጉዳይ አያወጡትም። ዘመድ የለውም። ወላሂ መካሪ ዘመድ አንድ ጓደኛ እንኳ የለውም ለሰይድ የሚሆን እንደው አንድ ጓደኛ ሰው እንዴት አንድ ጓደኛ እንዴት ያጣል? የልብ ጓደኛ ሲኖረን ብቻ ማጨብጨብ ሳይሆን እንደዚህ በችግሩ ጊዜ የሚደርስለት ጓደኛ እንዴት አንድ ጓደኛ ይጠፋል ማለት ነው? እንዴት አንድ ጓደኛ ሰው ያጣል እንዴ? ልጅቱ እኮ ከራሷ ጋር የተጣላች ናት። ይቺ ብቻዋን ናት። ብቻዋን እኮ አይደለችም። አብሯት የሆነ የተረከበ ሰይጣን አላት አብሯት ማለት ነው እንጂ እሷ ሴት ልጅ እንደዚህ አትሆንም። በነገራችን ላይ ሴት ልጅ ተለምና እንጂ ለምና ወንድ ልጅ አታገባም ሲጀመር ማለት ነው። ሴት ልጅ እንኳ ተጠይቃ እንኳ ወዲያው እሺ ማለት ነውር ነው። መግደርደር እኮ የሚባል ነገር አለ ባህላችን ማለት ነው። ያንን ሰው ብትወደው ብታፈቅረው ግዴታ ያንን ሰው መግደርደር አለባት እንዴ? ከራሷ ጋር የተጣላች እንደው ላለቦና ይስጣት ብቻ። ሰይድ እንግዲህ ያው እስር ቤት መግባቱ ነው። አኪድ እስር ቤት ይገባል። በሷ ጦስ የተነሳ ልጁን ወዳ ከተተችው። ወይ ሱመያ ኧረ አለመገናኘትሽ ጠቅሞሻል። እንኳንም ከሀገር ዞርሽ። የሚያዋጣሽ እሱ ነው እናትዬ። ሱመያ የኛ ንግስት፣ የኛ ወርቅ እንቁ የመሰለች ልጅ ጥሉ ይችን አፈር የመሰለች ወይ አታምር ወይ አታፍር። እፍረት የሚባል እኮ ነገር ጭራሽ አልፈጠረባትም። ሰይጣን ነገር ናት ወላይ ሰይጣን። አውዙ ቢላህ ከምኒቱ ነው የተገባው። አላህ ልቦና ይስጣት ብቻ። ባለፈው ይሄኛውንም ልጅ አስደብድበዋለች፣ ስልኩንም አሰርቀዋለች። ማን ነው የሚባለው? ይሄኛውን እንትና ያሲኖ ነው ያሲኖ ጥርሱ የወለቀው ነው መሰለኝ። አለም ሁሉም የዛሬ ቪዲዮ ይሄን ይመስላል። ወዲ ሁላ ገብ ቻናል ተከታዮች ያሲኖ በጣም ያሳዝናል። ሰይድ ቢኖር በእውነት ወይ ይገላግል ይሆናል ወይም ብቻ አላቅም፣ እንዴት እንደሆነ ታሪኩ ባላቅም በራሳቸው ቋንቋ ስለሆነ የሚያወሩት እኔ ይሄ ነው ማለት አልችልም። የተጣሉበትን ምክንያት አላውቅም። ያው እንግዲህ ጥርሱ ሲወልቅ ወንድ ልጅ እንደ ሴት ልጅ ኡይ ሲል ወዮ ሲል ብቻ ነው የሰማት። ካሽ ሲል እኔ ይሄ ነገር ምንድነው ካሽ ሲል ወይ ጉድ! መጥበሻዋን ይዛ እንደው ካሽ ብታረገው የአላህ ላኢላሀ ኢለላህ መሐመድ ረሱልላህ። ኧረ መንጉር ናት ልጅቱ። ጤነኛማ አይደለችም። ጤነኛ ብትሆን እንደዛ አታደርግም። ወላሂ እንደዛ አታደርግም። ልጅቱ ጤነኛ አይደለችም። ሰይድ ለራሱ እኮ እንትን ብሏል፣ ፈዟል እኮ ምስኪን። እንዴ ሰይድ በጤናው ነው እንደዛ ዝም ያለው እንዴ? ሰው ካልሆነ እኮ ይፈታል። ፈቶ ሌላ ሰው እንዴ እሱ ወደ ሚስቱ ወደ ልጆቹ አይመለስም እንዴ? አስለን ሱመያን ይመስል ቆንጆ ሴት፣ ሱመያን የመሰለ ወርቅ ሚስት እያለው ምን አቅናዝን ይዞት ነው እዚች ላይ የጣለው?
ኧረ ጎበዝ እስቲ አንድ ነገር በሉ እስኪ እንዴ! ችግሩ ምንድን ነው? ሱመያን ትመስል ቆንጆ ትቶ እዚች ጋር የወደቀበት ምክንያቱ ምንድን ነው ነው ያልገባኝ ነገር ምንድን ነው ምክንያቱ? የሆነ ነገር ሽንቷን አጠጥተዋለች ወይስ ምንድን ነው? ሱመያ ሰላቢ ሱመያ ሮጊ ስትል ነው እንግዲህ በቃ በቶልጦ ልጦ የተዋደግ አረጋት። ወንድ ወጥቶታል። አሁንማ ሰይዶ ማሻላ እቃዬን ልወስድ ነው የመጣሁት ስትልም እህቷን በጥፊ እህቷ ናት ጓደኛዋ አላቅም፣ ብቻ የሆነ ሴት አለች አብራት እህቷ ትሁን ጓደኛዋ ትሁን አላቅም። እሷንም በጥፊ እያለ እያጣለመ አባሯታል። ዛሬ ደግሞ ያሲኗን እንግዲህ ጥርስ አውልቃለች። ነገ ደግሞ የሰይድን እንግዲህ ወይ እቃውን ቆርጠበት ኪስ እንዳታስታቅፈው። እሷ እንደሆነ ይጠለኝ አይደለችም። እኔ እንዴት ነው አቅፏት የሚተኛው? እንዴት ነው አብሯት የሚያድረው? አረ ኑሮ ጌታዬዋ ኑሮ በሉ ብቻ። የዛሬ ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።